ሰላም ፋሚሊ ደህና ናችሁ? እኔ ደህና ነኝ። ያው ባለፈው ማርኬት እንዴት አናሊሲስ እንደምንሰራ ሰርቼላችሁ ነበር ቪዲዮ። ዛሬ ደግሞ አብዛኛው ትሬደሮች በብዛት ጀማሪ ትሬደሮች የሚቸገሩበትን ሪስክ ማኔጅመንት አሳያችኋለሁ ማለት ነው። እና ይህን ቪዲዮ ከመጀመራችን በፊት ለብዙ ሰው እንዲዳረስ እና ብዙ ሰው እንዲጠቀምበት ቻናሉን ሰብስክራይብ እና ቪዲዮን ላይክ በማድረግ እና ደግሞ ፍሪ ቴሌግራም ቻናላችንን በመቀላቀል ወደ ፕሮፌሽናል ትሬደር ወይም ደግሞ በቃ ራሱን መቆጣጠር ወደሚችል ትሬደርነት እናንተን እንድትቀየሩ አግዛችኋለሁ ማለት ነው በነፃ። እና ደግሞ ብዙ ኮርሶችንም እዛ ላይ አሳያችኋለሁ ማለት ነው በነፃ። እና ስለዚህ አንድ ስቴፕ ትሬዲንግ ጆርኒያችሁን ማቅለል ትችላላችሁ። ሊንኩ ደግሞ ኮሜንት የመጀመሪያው ላይ እና በዲስክሪፕሽን ላይ ያለላችሁ እና ጆይን አድርጉ ቴሌግራም ቻናላችንን። ስለዚህ ወደ ዛሬው ርዕስ እንግባ። በመጀመሪያ ሪስክ ማኔጅመንት ምንድነው? ሪስክ ማኔጅመንት የምንለው አሁን ለምሳሌ በሪስክ ማኔጅመንት በሶስት ይከፈላል እና እነሱም እዚህ ጋር የዘረዘርኩላችሁ ሪስክ ፐር ትሬድ፣ ሪስክ ካፒታል፣ ሪስክ ፐር ትሬድ እና ሪስክ ሬሾ ናቸው። እነዚህ ሶስቱ ያስፈልጉናል ማለት ነው። ስለዚህ ሪስክ ፐር ትሬድ የሚባለው ወይም ደግሞ ሪስክ ካፒታል ከሚለው እንጀምር። ሪስክ ካፒታል የምንለው ምን ማለት ነው? ሪስክ ካፒታል የምንለው ለምሳሌ እናንተ ከፎሬክስ ውጭ የሆነ ንግድ ለመጀመር 1 ሚሊዮን ብር ያዛችሁ እንበል እና በ1 ሚሊዮን ብር ሪስክ የምታረጉት ሂሳብ ሰርታችሁ 500 ሺህ ብሩን ወይም ደግሞ ከዛም የቀነሰ አማውንት ኦፍ መኒ ነው እንጂ ሙሉ 1 ሚሊዮን ብሩን ሪስክ ብታረጉ አደጋውም ከፍተኛ ስለሆነ ሳታስቡት ፕሮፊታብል ባይሆን ያ ቢዝነስ ለእናንተ ትርፋማ ባይሆን ሙሉ ለሙሉ ከስራችሁ ከጨዋታው ውጭ ትሆናላችሁ ማለት ነው። ስለዚህ ሪስክ ካፒታል የሚባለውን በደንብ መወሰን አለብን። ምን ያህል አማውንት ኦፍ መኒ ነው ሪስክ የምናደርገው? በዚህ በፎሬክስ ዓለም ደግሞ ስንመጣ ማድረግ ያለብን ለምሳሌ ይሄ አድቫይስ እየሰጧችሁ አይደለም ወይም ደግሞ ለገንዘባችሁ ገንዘብ ጀምሩ እያልኳችሁ አይደለም። ግን $1000 አንድ ሰው መጀመር ቢፈልግ ትምህርቱን ከጨረሰ በኋላ በቂ እውቀት ካገኘ በኋላ ማለት ነው $1000 መጀመር ቢፈልግ ሙሉ ለሙሉ $1000ን ሪስክ አድርጎ ቢገባ ወደ ትሬዱ አስቡት። ይሄ በጣም እንትን ነው። ያን ያህል ኮንፈርሜሽን ሳያደርግ በዴሞ በደንብ እንትን ሳይ ቀጥታ ቢገባ እና ሉዝ ቢያጋጥመው ከፍተኛ ሎት ሳይዝ ደግሞ ሪስክ ካፒታል ላይ ሎት ሳይዝም አለን። ከፍተኛ ሎት ሳይዝ ቶሎ ለፕሮፊታብል ኦቨርናይት ሀብታም ለመሆን የሚያስብ ሰው ቢሆን ሙሉ ለሙሉ አቶ ከጨዋታው ውጭ በመውጣት ከዛ ነገ ወይ ከነገ ወዲያ ላይ ቲክቶክ ቪዲዮ ላይ ፎሬክስ ቁማር እያለ ቪዲዮ ይሰራላችኋል ማለት ነው ለእናንተ። እናንተ የሄዳችሁትንም እንዳትመለሱ ወደ ትሬዲንግም ለመግባት ያሰባችሁትንም ወደ ኋላ ለማስቀረት ማለት ነው። ስለዚህ ይሄ ደግሞ ጥሩ አይደለም። ስለዚህ እናንተ ይሄን መወሰን አለባችሁ። ለምሳሌ $1000 ብትጀምሩ 500 ታረጉና ቀስ እያላችሁ ደግሞ 500ን ትከፍሉታላችሁ። ድጋሚ በአንድ ትሬድ ሪስክ ፐር ትሬድ ወደሚባለው ታይትላችን ስንመጣ በአንድ ትሬድ $1000 500 ከከፋፈላችሁ በኋላ ትሬድ የምታደርጉትን ማለት ነው። ከዛ በአንድ ትሬድ ደግሞ ምን ያህል ዶላር ነው ትሬድ አድርገን ሪስክ የምናደርገው ወደሚለው እንመጣለን። እና በዛ ሰዓት ደግሞ ሪስክ የምታደርጉት $100 ቢሆን $100 ቢሆን ለ10 ጊዜ እድል ይኖራቸዋል። ከዚህም ደግሞ አሪፍ ትሬደር ከሆናችሁ ከ10 ውስጥ እንኳን ቢያንስ 5ቱን ዊን ማድረግ ትችላላችሁ ማለት ነው። ስለዚህ 5ቱን ዊን በምታደርጉበት ሰዓት ደግሞ አሪፍ ካፒታል ይኖራችኋል ማለት ነው። አሁን ደግሞ እንዴት አድርጋችሁ በአንድ ሳምንት ውስጥ 5 ትሬድ ብትገቡና 4ቱን ሉዝ አድርጋችሁ አንዱን ግን ፕሮፊት ይዛችሁ አንዱን ዊን አድርጋችሁ በመጨረሻም ፕሮፊት ይዛችሁ እንደምትወጡ ላስረዳችሁ። እዚህ ጋርም ደግሞ ሪስክ ሬሾ የሚለው ቶፒካችን ይመጣል ማለት ነው። ሪስክ ሬሾ ደግሞ የምንለው እዚህ ጋር እንደምታዩት ሪስክ ቱ ሪዋርድ ሬሾ እንለዋለን ማለት ነው በፎሬክስ ዓለም። ይሄም ደግሞ አደጋና ሽልማት እንለዋለን በአማርኛ። አደጋ የምናደርገው ሪስክ ነው፣ ሪዋርድ ደግሞ ሽልማታችን ነው ማለትም ጌን የምናደርገው። ስለዚህ አሁን አንድ ሰው በብዛት አብዛኛው ቢግነር ትሬደር ላይ እኔ ያጋጠመው ነው ከዚህ በፊት ስቶፕ ሉዛቸውን በጣም ወደ ላይ ያወጡና
ቴክ ፕሮፊታቸውን ትንሽ ብቻ ያደርጋሉ። ለምን ቶሎ ብለው ምንም አልተማሩም አያውቁም ስለ ሪስክ ሪዋርድ ሬሽዮ። ስለዚህ ቀጥታ እንደዛ በማድረግ ትሬዶችን ይገባሉ። ማርኬት እንበለውና ቲፒያቸውን አንድ 10 ፒፕስ ቢያደርጉ ስቶፕ ሎዛቸውን 30 ፒፕስ ቢያደርጉ እና በሌቨሬጅ ደግሞ ከፍተኛ ሌቨሬጅ እና በአንድ ሎት ሳይዝ ቢጠቀሙ $100 ካፒታል ቢገቡ $150 ምናምን ሊያደርሱት ይችላሉ በዛች በ10 ፒፕስ በዛች እንቅስቃሴ ማለት ነው። እሱ ግን እድል ነው። ስለዚህ ፎሬክስም እድል ነው ወደሚሉት ሰዎች ስንመጣ እንደዚህ የሚያደርጉ ሰዎች ናቸው ማለት ነው። ስለዚህ እሱን ከቀጠሉ በኋላ ቶሎ ብለው እንደዛ አርገው ገንዘባቸውን ያጣሉ። ከዛ ቅድም እንደነገርኳችሁ አይነት በቲክቶክ ፎሬክስ እድል ነው ቁማር ነው እያሉ ይገባሉ ማለት ነው እናንተን ወደ ኋላ ለማስቀረት። ስለዚህ እናንተ ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። ሪስክ ቱ ሪዋርድ ሬሾአችሁን ትልቅ አድርጉት። ለምሳሌ እኔ የምጠቀመው 7.4 7.5 ሪስክ ቱ ሪዋርድ ሬሾ ነው። በሳምንት ውስጥ 5 ትሬዶችን ብገባ 4 ሉዝ ባረግ 10 ፒፕስ በ0.01 ሎት ብገባ $1 ሪስክ አደርጋለሁ። ከዛ በኋላ ደግሞ 100 ፒፕስ ዲፔን ደግሞ ባረግ $10 አገኛለሁ ማለት ነው። ስለዚህ ማለት አራቱን ትሬድ ሉዝ ባረገው $4 ሉዝ አድርጌ በመጨረሻው አንድ ትሬድ ደግሞ አንዱ ብቻ ነው ባረገው $10 ሳገኝ አጠቃላይ $6 ፕሮፊት ይኖረኛል ማለት ነው። ስለዚህ ሪስክ ቱ ሪዋርድ ሬሾን በጣም መጠቀምና መጠንቀቅ ያለባችሁ ነገር ነው። ስለዚህ በቀጣይ ሌሰን ደግሞ እንሰራላችሁ የምትፈልጉትን ነገር ኮሜንት ላይ ጻፉልን። ፍሪ ቴሌግራም ቻናሉን ደግሞ መቀላቀል እንዳትረሱ። ይመቻችሁ። ለብዙ ሰዎች እንዲደርሱ ሰብስክራይብ እና ላይክ እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። ይመቻችሁ።